ታሪክን ወደ ኋላ መመለስ አንችልም። ነገር ግን ከታሪክ መማር ሙሉ በሙሉ በእጃችን ላይ ያለ እድል ነው። ሀገራችን ኢትዮጵያ በረጅም ዘመን ጉዞ ውስጥ ብዙ ውጣ ውረዶችን፣ የደስታና የፈተና ቀናትን አሳልፋለች። ነገር ግን በቅርብ ታሪካችንም ሆነ ዛሬ ላይ ቆመን ስንመዝነው አንድ በግልጽ ያየነውና ማንም ሊክደው የማይችለው እውነት አለ። መቆራቆስ፣ መጠላለፍና ቂም በቀል በትርፍ ፋንታ ኪሳራን እንጂ ሌላ ምንም አላተረፈልንም። ጠብና ግጭትን ብዙ ጊዜ ሞክረናል። እርስ በርስ መገፋፋትና አለመደማመጥን በተግባር አይተናል። ውጤቱ ምን ሆነ? የንጹሃን እንባ፣ የንብረት ውድመት፣ የኢኮኖሚ መላሸቅና የትውልድ መበታተን ነው። ይህ የታሪክ ምዕራፍ አሁን ይበቃናል። ግጭት አውዳሚ እንጂ አልሚ እንዳልሆነ ለመረዳት ከዚህ በላይ ምስክር አያስፈልገንም። ጠብና መቆራቆስ አያዋጣንም፣ አላዋጣንምም። ሀገር የምታድገው ዜጎች በሰላም ወጥተው የሚገቡትና ነገን በልበ ሙሉነት ማለም የሚቻለው በህብረትና በፍቅር ብቻ ነው። ህብረት ማለት አንድ አይነት መሆን ማለት አይደለም። ህብረት ማለት ልዩነቶቻችንን ውበት አድርገን በጋራ ጥቅማችንና በሀገር ህልውና ላይ በአንድነት መቆም ማለት ነው። አንድ ቋንቋ ብቻ መናገር ሳይሆን በአንድ ልብ ለሀገር ማሰብ ነው ህብረት። እጅ ለእጅ ከተያዝን የማናልፈው ተራራ፣ የማይፈታ የኢኮኖሚ አዙሪትም ሆነ የማይወገድ ማህበራዊ ችግር የለም። ፍቅር ደግሞ የዚህ ሁሉ ህብረት ማሰሪያ ሰንሰለት ነው። ፍቅር ባለበት መደማመጥ አለ። መደማመጥ ባለበት መግባባት አለ። መግባባት ባለበት ደግሞ ልማትና እድገት በራሳቸው ጊዜ ይጸናሉ። ጥላቻ ሀገርን የሚያፈርስ መርዝ፣ የሰላማችን እሾ፣ የልጆቻችንን ተስፋ የሚቀማ መሆኑን በተግባር አይተነዋል። ለጥላቻ በር በከፈትን ቁጥር የምናተርፈው የንጹሃንን ደም፣ የእናቶችን እንባና የሀገርን ውድመት ብቻ ነው። ስለዚህ ቆመን ከቤት እስከ አደባባይ፣ ከግለሰብ እስከ ማህበረሰብ በጋራ የምናስተጋባው አንድ ትልቅ ድምፅ አለ። ለጥላቻ፣ ለክፋት፣ ለቂምና ለጠብ የመጨረሻው ምዕራፍ አሁን ይሁን። ይበቃናል። አንገፋፋ፣ አንጠላለፍ። ይልቁንም የጥላቻን ግንብ አፍርሰን የሰላምን ድልድይ መገንባት አለብን የሚል ነው። ይቅርታ የደካሞች ምልክት ሳይሆን የጠንካሮችና የበሰሉ ሰዎች የልብ ልዕልና ነው። በትናንትናው ቁስል ላይ የተጓዝን የነገን ብሩህ መንገድ ማየት አንችልም። ያለፈውን ታሪክ ማረም የምንችለው በበቀል ሳይሆን በይቅርታ ነው። ልዩነቶቻችንን ማስወገድ የምንችለው በጠመንጃ ሳይሆን በጠረጴዛ ዙሪያ በሚደረግ እውነተኛ ውይይት ነው። ቂምን አሸክሞ ወደ ገደል የሚነዳን የጥላቻ መንገድ እንዘጋለን። ይልቁንም አንዱ የሌላውን ስሜትና ስጋት የሚሰማበትን፣ በክብርና በሐቀኝነት የሚወያይበትን የልብና የቤት በራችንን ወለል አድርገን እንከፍታለን። ስንደማመጥ እንረዳዳለን፣ ስንወያይ ደግሞ መፍትሄ እንወልዳለን። ፍቅር የሁሉ ነገር መጀመሪያና መጨረሻ፣ የሀገር ህልውና ማሰሪያ፣ የወርቅ ሰንሰለት ነው። ህብረት ደግሞ ልዩነቶቻችንን ውበት አድርገን በአንድነት የምንቆምበት የጥንካሬያችን ምሰሶ ነው። ዓለም በእውቀትና በልማት ወደፊት እየተምዘገዘገች ባለችበት በዚህ ዘመን እኛ ወደ ኋላ እንድንቀር የሚያደርገንን መከፋፈል አሽቀንጥረን እንጥላለን። አንዳችን ለአንዳችን ደህንነት፣ ለአንዳችን እድገትና ኩራት የምንቆምበትን የፍቅር መንገድ እንመርጣለን። ከግል ጥቅም በላይ የሀገርን ሰላም፣ ከቡድን ጩኸት በላይ የጋራ ህብረትን እናስቀድማለን። ምክንያቱም እኛ የምናውቃት የምንወዳትና የምናከብራት ኢትዮጵያ ልትቆም የምትችለው በልጆቿ ተግባራዊ ፍቅርና የማይናወጥ ህብረት ብቻ ነው። ሀገራችንን መለወጥ የምንችለው እርስ በርስ በመጠፋፋት ሳይሆን አንዳችን ለሌላችን የቆምንበትን ምድር በማደላደል ነው። የትናንቱ ስህተት ለነገው ጥበባችን መንገድ ይክፈት። ከእንግዲህ በቂም ሳይሆን በተስፋ፣ በጠብ ሳይሆን በህብረት የምንራመድበት ጊዜውን ነው። ዛሬ የምንዘራው የጠብና የመከፋፈል ዘር ነገ ልጆቻችን የሚያጭዱት መርዝ ይሆናል። ዛሬ የምንቆፍረው የቂም ጉድጓድ ነገ የገዛ ልጆቻችን የሚወድቁበት ገደል እንዳይሆን ማሰብ የኃላፊነት ስሜት መገለጫ ነው። ለልጆቻችን ማውረስ ያለብን ምንድን ነው? የበቀል ታሪክን ወይስ የልማት ቅርስን? የመጠላለፍን ሰንሰለት ወይስ የጋራ ስኬትን? ቂም በቀልን እንደ ትልቅ ሥራ የምንቆጥርበት፣ ጥላቻን እንደ ጀግንነት የምንወስድበት ያለማወቅ ዘመን ማክተም አለበት። እውነተኛ ጀግንነት ጠብን መጫር ሳይሆን የጠፋውን ሰላም መልሶ መገንባት ነው። እውነተኛ ብልሃት ማፍረስ ሳይሆን በፍርስራሹ ላይ አዲስ ተስፋን መትከል ነው። ካለፈው ታሪካችን ጥፋት ተምረን ለቀጣዩ ትውልድ የምናወርሰው ይቅርታን፣ ህብረትንና ፍቅርን ብቻ መሆን አለበት። እውነቱን ለመነጋገር በሀገር ውስጥ ጠብና ግጭት ማንም አሸናፊ የለም፣ ሁሉም ተሸናፊ ነው።
አንዱ ወገን ሌላውን አሸነፍኩ ባለበት ቅጽበት ሀገር እንደ ሀገር ትሸነፋለች። ህብረት ማለት በቃላት የምናጌጥበት የውበት መገለጫ ብቻ አይደለም፣ ተግባራዊ ምርጫ እንጂ። የጎረቤቶቻችን ህመማችን ሲሆን ነው። የአንዱ ስጋት ለሌላኛው የደህንነት ጥያቄ ሲሆን ነው። ልዩነቶቻችንን በጠረጴዛ ዙሪያ በውይይትና በክብር መፍታት ስንችል ነው። ፍቅር፣ ሰላም፣ መከባበርና መደማመጥ ይግዛን። እኛነታችን የተገነባው እርስ በርስ ተጋምዶና ተሳስሮ ነው። በባህል፣ በጋብቻ፣ በሃይማኖትና በረዥም ዘመን አብሮነት የተቆላለፈውን ማህበረሰብ በፖለቲካ ትርፍና በጥላቻ ሰበካ ለመበተን መሞከር የታሪክ ወንጀል ነው። ጠብና ግጭትን ብዙ ሞክረናል፣ አላዋጣንም። አሁን ወቅቱ የፍቅር የመደማመጥና አዲስ የጋራ ምዕራፍ የመጀመሪያ ነው ሲል አሃዱ አቋሙን ይገልጻል። ይህች ሀገር የሁላችንም የጋራ ቤት ናት። ቤትን ደግሞ በማፍረስና በመናቆር ሳይሆን በፍቅርና በደግነት ነው የምናሞቀው። እስቲ ቆም ብለን እናስተውል። እስከ ዛሬ ያተረፍነው ቁስልና የከፈልነው ዋጋ አልበቃንም? ከጠብ ማዕበል ጀርባ የሚያተርፈው ወና ሜዳና የባከነ ትውልድ ብቻ መሆኑን ለማወቅ ሌላ ምን ምስክር ያስፈልገናል? እርስ በርስ መወነጃጀሉን፣ አንዱ ሌላውን የመግፋት አባዜንና የጥላቻን ፖለቲካ አሽቀንጥረን የምንጥልበት ወሳኝ የታሪክ ምዕራፍ ላይ እንገኛለን። ልዩነት የጥፋት ሰበብ ሳይሆን የተፈጥሮ ውበት ነው። በጠረጴዛ ዙሪያ ተቀምጦ አይን ለአይን ተያይቶ በሐሳብ ተሟግቶና ተከባብሮ መለያየትን የመሰለ ስልጣኔ የለም። ክብር ማለት የራስን ሐሳብ በጉልበት መጫን ወይም የሌላውን ድምፅ በጩኸት ማጠልሸት አይደለም። እውነተኛ ክብርማ የሌላውን ሰው የመደመጥ መብት ማክበር፣ በውስጡ ያለውን ሰብአዊነት ማወቅና ለሐሳብ ልዕልና ዕውቅና መስጠት መቻል ነው። በጠረጴዛ ዙሪያ ተቀምጦ ለመወያየት እጅ መዘርጋት በፍጹም የሽንፈት ምልክት አይደለም። የፍርሃት ወይም የእጅ መስጠት አዋጅም ሊሆን አይችልም። ይልቁንም ያ አርቆ የሚያይ ታላቅ የልብ ብስለት፣ የሊቆች ጥበብና የማይናወጥ የእውነተኛ ሀገር ፍቅር መገለጫ እንጂ። ምክንያቱም እኛ ፊት ለፊት ተቀምጠን ስንወያይ ለዓመታት የተከማቸው የጥላቻ በረዶ ይቀልጣል። በግልጽነት ስንወያይ የጥርጣሬና የፍርሃት ጥቅጥቅ ያለ ጭጋግ ይወገዳል። በአርቆ አስተዋይነት ስንወያይ ለሰላማችን የሚበጁ ዘላቂ መፍትሄዎች ልክ እንደ ንጋት ፀሐይ በራሳቸው ጊዜ ፍንትው ብለው ይገለጣሉ። መሳሪያዎች ዝም ሲሉ የሰው ልጅ ልብና አእምሮ መናገር ይጀምራሉ። የመሳሪያዎች ድምፅ ሁልጊዜም ጫጫታ ነው የሚያወጡት። ያ ጫጫታ ደግሞ አእምሮን ያደነዝዛል፣ ልብን ያደክማል። የጥይትና የብረት ድምፅ በረገገበትና በጮኸበት ስፍራ ሁሉ የሰው ልጅ ማገናዘብ፣ ማመዛዘንና በነጻነት ማሰብ አይችልም። ምክንያቱም የጦርነት ድምፅ ፍርሃትን፣ ቁጣንና የበቀል ስሜትን ብቻ ነው የሚጋብዘው። መሳሪያዎች ዝም ሲሉ ግን ያ አስፈሪ ጩኸት ይቆምና ታላቅ ጸጥታ ይሰፍናል። ያኔ ነው እንግዲህ የሰው ልጅ ቆም ብሎ ማሰብ የሚጀምረው። ያኔ ነው አእምሮ ከእልህ ወጥቶ ወደ ማስተዋል የሚመለሰው። ብረት ሲቀመጥ በምትኩ ብዕርና እውቀት ስራቸውን ይጀምራሉ። መሳሪያ በእጃችን ላይ ባለ ጊዜ ልባችን ይደነድናል። ሌላውን ወገን እንደ ጠላት እንጂ እንደ ወንድምና እህት ማየት ያቀተናል። ነገር ግን መሳሪያዎች ሲቀመጡ የልብ በሮች ይከፈታሉ። ልብ መናገር ሲጀምር ይቅርታን ይሰብካል፣ ፍቅርን ይዘራል፣ አብሮነትን ያጸናል። ጥላቻ በሰይፍ አይጠፋም። ጥላቻ የሚጠፋው መሳሪያዎች ዝም ብለው ልብ በፍቅር መናገር ሲጀምር ብቻ ነው። በጠረጴዛ ዙሪያ ተቀምጠን እንዴት አብረን እንኑር፣ ልዩነቶቻችንን እንዴት በሰላም እንፍታ፣ ለልጆቻችን ምን እናውረስ ብለን እንድንጠይቅ የሚያደርገን የበሰለው የአእምሯችን ድምፅ ነው። ታሪክንና ስልጣኔን የገነቡት ታላላቅ ሀገራት ሁሉ ወደ እውነተኛ እድገት የመጡት መሳሪያን በማንገብ ሳይሆን መሳሪያን ጥለው በአእምሮ ዕውቀት፣ በሳይንስና በልማት ላይ መዋለ ንዋያቸውን ማፍሰስ ሲጀምሩ ነው። መሳሪያዎች ዝም እንዲሉ ማድረግ የሽንፈት ምልክት አይደለም። ይልቁንም የሰው ልጅ ወደ እውነተኛ ማንነቱ፣ ወደ ልብ አርማነቱና ወደ አእምሮ የበላይነቱ የተመለሰበት የታላቅነት መገለጫ ነው። ከብረት ጩኸት ይልቅ የሰው ልጅ የልብና የአእምሮ ድምፅ የሚያሸንፍባት ሀገር እንድትኖረን ሁላችንም የበኩላችንን እንወጣ። ሀገራችንን ልንለውጥና ልናሳድግ የምንችለው እርስ በርስ በመጠላለፍ ሳይሆን አንዱ የሌላውን እጅ ይዞ ወደፊት መጓዝ ሲችል ብቻ ነው። የትናንቱ ስህተት ለነገው ጥበባችን መሰረት ይሁን። ቂምንና ጠብን ትተን በፍቅርና በህብረት የምንራመድበት አዲሱ ብሩህ ምዕራፍ ዛሬ ይጀምር ሲል
አሃዱ አጽንኦት ይሰጠው ይላል።